ቀናልና ከቻላችሁ ይዛችሁላት ነው ቸግሯት ነው እንጂ ሚስት ያልጠፋትም አላቸው። እነሱ ሰዎች ደግሞ ይችሉ ነበር ገባህ አሁን መተው እንትን ብታረግለት እኮ የሚሉት ሰዎች ይችሉ ነበር አለመቻል መጥፎ ነገር ለዛ ነው እና አሁን ከንቱ መከራ ያናደደኛል እንትን ብታረጉ እኮ ሲለሰው አልጠፋም ቸግሮ እንደዛ አይነት ሰው አለ አይደል መፍትሄ ሳይሰጥሽ ግን ሐሳብ ዝም ብሎ የሚሰጥ ያ እና ደግሞ ሐሳቡ ራሱ ኢማጂን አንተ የምትወደው ሰው የሆነ ነገር ይወርኩ ብትችል ታረጋዋለህ ስላልቻልክ እሱ መረዳት ካልቻለ እየቻለ ደግሞ ሰው ሰፖርት ሊያደርግ ካልቻለ የሰውነት ሚዛን ምን ነው አሳድ ያ በጣም ከዚህ ቶፒክ እየወጣን ነው ግን ደግሞ ላይክ ላጠቃልለው ፈልጋለሁና ከዚህ ሁሉ ነገር ውስጥ ታልፊ አንቺ ከናትሽ የተማርሽው ነገርና ከአባትሽ ከሰማሽው ነገር ነው የተማርሻቸው ነገሮች እንድትነግሪ ፈልጋለሁ የተማርኩት ነገር ምንድነው ሰለሳሚ እኔ አስተዳደጌም ከባድ እንዳልኩ ትንሽ የከተማ ውስጥ ያደኩት ሁሉም ሰው ይተዋወቃል ምናምን እዛ ማህበረሰብ ውስጥ ደግሞ የሴት ልጅ ሆኖ ማደግ ከባድ የሚሰጠሰው ማለት ጨዋ ባትሆንም ባለጌ ገባ ቸርች ውስጥ ነው ያደኩት በጣም ብዙ ጊዜ ዋርኒንግ ተሰጥቶኛል ለምን ወንዶች ናቸው ጓደኞቼ እና አይ ቲንክ የድሮ ክርስትና ላይ ከወንድ ጋር መቆማት ነበር መሰለኝ እንደዛ ስለሚያስቡ ብቻ ሳይሆን ከወንዶቹ ጋር ሲሆን ሌላ አይነት ሪሌሽንሺፕ ያለኝ መስላችኋል ቢኮዝ የሴት ልጅ ነኝ እኔ ከረንትሊ ሰው የሴት ልጅ ሲባል የሴት ልጅ ነኝ ምናምን ብሎ ፕራውድ ሲሆን ይገርመኛል እኔ ፕራውድ መሆን this days I'm proud ገባ አሁን ባለው በሲቹዌሽን ሰው መጥቶ ሂጅ የሴት ልጅ ሲለኝ I feel happy ነኛ እዛ ሰዓት ላይ ግን ሳፕሪሺየት ያደርገኝ አይደለም የሰደበኝ እየናቀኝ ነው ንቀት ነው ገባ የሴት ልጅ ሲልሰው መረን ይወጣሽ የቀጨ የሌለሽ ነው ኮንሰፕታቸው እና ቸርች ውስጥ በጣም ብዙ ጊዜ እኔ የቤተክርስቲያን በጣም ልጅ የሚቆም 14 13 አመት የሆነው ቸርች ማገሌ ተሰብስበው በቃ አገልግሎት ታገደሻል ዘማሪ ተርከና አገልግሎት ታገደሻል ምናምን ብሎ ለምን ኮንዶች ጋር ስለምቆምና ይሄዳሉ ጓደኞቼ ሄደው ያወራሉ ምናምን ብቻ ሌላ ነገር እንደማደርግ ነው የሚታሰበው በቃ ከወንዶቹ ጋር ሌላ ግንኙነት ያለኝ ነው የሚመስላቸው ባለጌ ነው የሚመስላቸው በጣም ትንሽ ነኝ አንዴም እንደተፈጠረ ንገርክ እኔና እማ ቤት ውስጥ ነን እኔ አባዬ ጋር ነኝ አባዬ ማለት ጎረቤታቸው እና እሷ ቤት ነኝ ቤታችን ቴሌቪዥን ስላልነበር እነሱ ቤት እናመሻለን ቴሌቪዥን ከተገዛም በኋላ የነሱ ቤት ተለቀላል ቲቪው ከዛ ደግሞ ሰው አለ ብዙ ሰው ስላለ ምናምን እዛ መሻለውና እሷ ቤት ግን አጥራችንም ክፍት ነው አክቹሊ እኛና ባየ ቤት ትገባለህ ትወጣለህ እዛ ነበርኩና ሁለት ሰዎች መተው ቤት እሙኖ የሰፈር ስሜ ቤት ስሜ እሙና አየናት አሏት ማን መሽቷል 2 ሰዓት ምናምን የታያችሁ አስተላቸው አይተናታል ምናምን የት ሚሊኒየም የሚባል ትምህርት ቤት አለ ከቆቦ እየወጣ ነው ወደ ገጠር ነገር ነው ይሄ ወደ ውጪ ነው የምትወጣው ጫካ ነገር ነው እሺ ከሆነ ልጅ ጋር ወደ ጫካ ስትሄድ አየናት አሏት አንቺ እዛ ሆነሽ ነው እኔ ጎረቤት ቤት ነኝ እሺ ኢቭን እየሄድኩ እንኳን ቢያዩ ሄዶ እኔን ማዳን ነው የሚቀለው ወይስ መጥቶ ወሬ ማውራት ነው የሚቀለው ሄዶ እኔን ማዳን አይደል አራለች አለች ከዛ የለችም አንቺ አታምኝም ስንነግርሽ እንጂ ልጅሽ ባለጌ ልጅ ሆና ማለት በጣም ቅርብ ሰዎች ናቸው ከዛ እማ አለች አቤትማ ይየርኩ ኮምሽሽ አሉ ሄዱ ከዛም በኋላ ግን ስሜ አርኖ እና ሳድግ እኔ አሁን ሀገሩን እንድጠላው አድርጎ አሳድገው በጣም በህይወቴ የማልወደው ነገር ወደዛ ሀገር መመለስ ነበር እንደውም አሁን እያደኩ ስመጣ ሂል እያረኩ ስመጣ ምናምን ደህና ሆንኩ እና አንዴ እንደዚህ ተሰብስቦ ሁሉም አባት አላችሁ እኔ ነኝ አባት የሌለኝ እና እነሱ የጨዋ ልጆች ስለሆኑ የሚሰድባቸው የለም እነሱ ሱሪ ሲለብሱ ኃጢያት አይደለም እኔ ሱሪ ስለብስ ኃጢያት ነው እነሱ ከወንድ ጋር ሲቆሙ ኃጢያት አይደለም እኔ ከወንድ ጋር ስቆም ኃጢያት ነው ደብል ስታንዳርድ ሆነ ሁሉ ነገር አንደኛ የለንም አለመኖር በራሱ ያስንቃል ከሌለ በነገር ላይ ሳይኖር የወደክ ቀን ሁሉም ሰው ነው የሚረግጥክ ለዛ ነው ሊማጣት ማለት ችግረኛ ይሆንክ ቀን ከትናንት ወዲያ አንድ ቪዲዮ ሰርች አለው አይተው ከሆነ ስለፍራኦል ያወራሁት ቪዲዮ ላይ እኔ ጓደኞቼ ሲጫወቱ ነው እርዳታ አሰለፍ ነበር ገባ ቸርች ውስጥ ነው ብዙ ጊዜ እርዳታ ኢትስ በጣም ፔንፉል ለኔ ገባ መረዳቴ ምግቡን መብላቴ ምናምን አለ ልጅ ነበርኩ በቃ እና አይገባኝም
እኔ እዛ ሰዓት ላይ መጫወት የነበረብኝ እድሜ ላይ ነው እና አንዳንዴ ሰው አይቶ በጣም ጠንካራ እኮ ነች ሲለኝ አልወደውም ጥንካሬ ነኝ አይ ዊሽ እንደ ልጁ የሚያደግስ ጠንካራ ባሉ ምን ሆነ ጠንካራ ሳይሆኑ ጥሩ ህይወት ኖረው አባት ኖሯቸው ሰው ቆሞላቸው ያደጉ ሰዎች ነው አንድ ቀን ግን ምን ሆነ መሰለ ጠሩኝና ኢቭን ቸርች ውስጥ ኮየር ውስጥ ነኝ ብያለሁ ቸርች ውስጥ ሲጸለይ ጸሎት ለሁሉም ሰው ይመሰገንለታል ስለ ጥሩ ባህሪው ይጸልያል ምናምንና ልክ እኔ ጋር ሲደርስ ያመንዝሯ ሴት እየጸሎት ነው የሚጸልይ አስተውሳለህ ጌታ ኢየሱስ ጋምጥተው እቺ ሴት ኃጢአተኛ ነች ነው ገራቶ ያሏት ሴትዮ ታሪክ በስነ ስርዓት ሁሉም ሰው እጁን ጭኖልኝ ጌታ ሆይ ከዚህ ነገር እንድትወጣ እርዳት ነግረ ይገባኛል ከየት ውስጥ ነው ሞተው ምን አርጌ ነው ስምህን እንዳታሰድብ እውነትሽ ነው ጌታ ሁሉም ሰው እና ሰው እንዴት ተንበርክኩ ማለት ልጆችም ነበሩ መሰለኝ አብሮኝ የነበሩ ሰዎች ሚያማ አይመስላቸው መሰለኝ እና